ሰላም ጓደኞቼ በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮአችን አንድ ኤክስቼንጅ ላይ ገንዘብ እንዴት መስራት እንደምትችሉ ማሳያችሁ ይሆናል። ይህ ኤክስቼንጅ ስም ዊክስ ይባላል። እዚህ ዊክስ ላይ እንግዲህ እንዴት ገንዘብ መስራት እንደምትችሉ ሙሉ ኢንፎርሜሽን የሚሰጣችሁ ይሆናል። ሙሉ ቪዲዮውን ተከታተሉኝ። እዚህ ጋር ለመመዝገብ መጀመሪያ ከስር ማስቀምጥላችሁን የመመዝገቢያ ሊንክ ስትነኩት ወደዚህ ፕላትፎርም ያመጣችኋል። ከዛም አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ፣ አለበለዚያም ዌብሳይታቸው ላይ መመዝገብ ትችላላችሁ። ስትመዘገቡ እዚህ ጋር መጀመሪያ ኢሜል ኦር ፎን ነምበር የምትለዋ ላይ ስልክ ቁጥራችሁን ወይንም ስልክ ቁጥራችሁን ወይንም ኢሜላችሁን ታስገባላችሁ። ከዛም በኋላ ይሄንን ካስገባችሁ በኋላ ቀጣይ ስቴፕ የሚሆነው ምንድነው? እዚህ ጋር ሪፈራል ኮድ የምትለዋ ላይ ትነኩና በስሞል ሌተር RZ3 K ብላችሁ ጽፋላችሁ ማለት ነው። እቺ መጻፋችሁን አረጋግጡ። ምክንያቱም እቺን ካልጻፋችሁ በትክክል ላይ ከፍትላችሁ ይችላል ወይንም የተወሰነ ነገር ሚስ ልታደርጉ ስለምትችሉ እቺ በትክክል መጻፏን እንዲሁም ኢሜላችሁ በትክክል መግባቱን አረጋግጡ ማለት ነው። ምንም አይነት ኢንፎርሜሽን ሚስ እንዳታደርጉ ማለት ነው። ልክ ይሄንን ካስገባንለት በኋላ ኢሜላችንን ምናምን አስገብተን ኔክስት ካልነው በኋላ ልክ ወደዚህ ያመጣናል። ኢንተር ቬሪፊኬሽን ኮድ የምትል ኦፕሽን ላይ ያመጣናል። እዚች ኢንተር ቬሪፊኬሽን ኮድ የምትለው ላይ ወደ ኢሜላችን እንሄድና ወደ አስገባነው ኢሜል ማለት ነው ወደዛ ኢሜል እንሄድና ወይዛ ላይ የተላከልን ኮድ ይዘን እንመጣና እዚህ ጋር ፔስት እናደርግለታለን ማለት ነው። ስለዚህ ወደ ኢሜል ልሂድ። እዚህ ጋር እንደምትመለከቱት እንግዲህ ወደ ኢሜል እንደዛ አይነት ኮድ ልከውልኛል። ስለዚህ እቺን ዋን ታይም ኮድ ኮፒ አደርግና ተመልሼ እሄዳለሁ ወደ አፕሊኬሽኑ። ይቺን ኮድ ልክ እንደዚህ ከመጣው በኋላ እዚች ጋር ፔስት አደርግና ኮንፊርም አደርጋታለሁ። ልክ እንደዚህ ኮንፊርም ካደረኩ በኋላ ቀጥታ ወደ አፕሊኬሽኑ ወይም ወደ ኤክስቼንጁ ያስገባኛል ማለት ነው፣ ወደ ኤክስቼንጁ ዳሽቦርድ። ስለዚህ ዳሽቦርዱ ይሄንን ይመስላል ማለት ነው። ኦኬ ጓደኞቼ አሁን እዚህ ጋር እንግዲህ መጀመሪያ ወደ ትሬድ ወይም ወደ ሌሎች ነገሮች ከመሄዳችን በፊት ሪዋርድ እንዴት ማግኘት እንደምትችሉ ማለትም ገና ስትመዘገቡ የሚሰጧቸው ሪዋርድ አለ። ስለዚህ እነዛን ዌልካም ቦነሶች ወይንም የዌልካም ሪዋርዶችን እንዴት እንደምታገኙ ላሳያችሁ። እዚህ ጋር ሪዋርድስ የምትለዋን አንድ ጊዜ ክሊክ ታደርጓታላችሁ። ከዛም ወደ ሪዋርዱ ቦታ ይወስደናል ማለት ነው። እንዲሁም እዚህ ጋር እንግዲህ የተለያዩ እንትኖች ይመጡልናል። ከዛ በኋላ የተለያዩ ልክ በየቀኑ የምንሰራቸው ታስኮች ወይንም ዳይሊ ታስኮች ዳይሊ ፊውቸር ትሬዲንግ ታስኮች ይመጡላችኋል። ከዛ በኋላ እንግዲህ እነዚህ ታስኮች ምንድነው ከዛሬ ከቱዴይ ጀምሮ day 2 day 3 day 4 day 5 day 6 day 7 እያለ ከአንደኛው ቀን ጀምሮ እስከ 7ኛው ቀን ድረስ ይመጣል ማለት ነው። በየቀኑ እንግዲህ እነዚህን ኮምፕሊት ስናደርግ የምዳይ 1 ላይ 1 USDT day 2 ላይ 1 USDT day 3 ላይ 1 USDT day 4 ላይ 1 USDT እና day 5 ላይ day 6 ላይ ሲሆን 5 USDT day 7 ላይ ሲሆን የራሳቸውን ቶክን 288 ይሰጣቸዋል ማለት ነው። እዚች ጋር ዴይሊ ፊውቸር ትሬድ ታስክ የምትሏን የቀስቷ ምልክቷን ክሊክ አድርጋችሁ ደግሞ ታስኮቹ ምንድናቸው የሚሉትን ነገሮች እዚህ ጋር በታስኩ ያዘውን ነገር እዚህ ጋር በደንብ ቼክ ታደርጋላችሁ ማለት ነው። ሌላኛው ደግሞ እንግዲህ እዚህ ጋር ኒውራል ትሬዲንግ ኮምፒቲሽን የሚል አለ። ሌላም ደግሞ ሼር 30,000 USDT የሚል አለ። የተለያዩ እንግዲህ እዚህ ጋር ታስኮች አሉ ማለት ነው። እነዚህ ኢቨንቶችና ታስኮች ላይ ኮምፕሊት ያደረጋችሁ የተሳተፋችሁ ጆይን ያደረጋችሁ የሚሰጧችሁን ያክል ትቀበላላችሁ ማለት ነው። ሌላኛው ዳይሊ ቼኪን አለ። እነዚህ ዳይሊ ቼኪን ቅድም ያሳየኋችሁ በእንትኑ በየቀኑ ፊውቸር ትሬድ ላይ እንትን ያደረጋችሁ የተሳተፋችሁ የምታገኙአቸው ሲሆን ሌላኛው ደግሞ ኒው ዩዘር የሚላል። ኒው ዩዘር ደግሞ እንግዲህ አዲስ ገና ጀማሪ ስለሆናችሁ ወይም ገና እየተመዘገባችሁ ስለሆነ ለእናንተ እንደማበረታቻ የተለያዩ ያክል ቦነሶች ተዘጋጅተውላችኋል። እነዛ ቦነሶች ናቸው ማለት ነው። ሴኩር ዩር አካውንት የሚል ከ1 እስከ 10 ኩፖን የያዘ የሚያስገኝ እንትን አለ ማለት ነው፣ ታስክ አለ ማለት ነው። እዚህ ኩፖን ላይ እንግዲህ የተለያዩ እንትኖች ይኖራሉ ማለት ነው፣ ሽልማቶች ይኖራሉ ማለት ነው። እና እዚህ ጋር እንግዲህ ስራችሁ የሚሆነው ምንድነው? ሊንክ ኢሜል የሚለው ላይ ኦሬዲ ሊንክ አድርገናል። እዚህ ጋር ሊንክ ፎን ነምበር የምትለዋን ሊንክ በማድረግ የምናገኘው ነው ማለት ነው። ሌላኛው ከጎን እንግዲህ የተለያዩ እንትኖች አሉ። እዚህ ጋር ፊውቸር ትሬድ ፊውቸር ትራንስፈር የሚል አለ። እዚች ጋር ፊውቸር ትራንስፈር 100 USDT or above ከዛ በኋላ to your future account and maintain a new balance of $100 እና ከዛ በላይ አሁንም ማለት ነው for 1 days የሚል ነው። ይሄንን እንግዲህ ፊውቸር ትሬድ ቮሊዩም 50 USDT ሲደርስ ደግሞ የሚሰጣችሁ አለ። እዚህ ጋር የራሱ ነው ይቅርታ የራሱ ነው። እዚህ ጋር ሁለቱን ታስኮች ኮምፕሊት ታደርጉ 20 USDT ይሰጣችኋል። እዚህ ጋር ያሉትን ኮምፕሊት ታደርጉ 80 USDT ይሰጣችኋል። በዚህ መንገድ ማለት ነው። እና እንግዲህ ገብታችሁ ሪዋርዶችን በደንብ መመልከት ትችላላችሁ ማለት ነው። ሌላኛው እንግዲህ ደግሞ ፊቸር ላይ እንዴት ትሬድ ማድረግ እንደምትችሉ አሳያችሁ። ፊቸር ላይ ትሬድ ለማድረግ እዚህ ጋር ፊቸርስ የምትላለች ፊቸርስ የምትሏን ከነካችሁ በኋላ እንደምትመለከቱት አሁን ለምሳሌ
ቢትኮይን ያለው እዚህ ጋር ስለዚህ እስኪ ቢትኮይን ላይ እንትን እናርግ ትሬድ እናርግ እዚህ ጋር አሁን የእንትን ምልክት አለች እዚህ ጋር የካንድል ምልክቷን ስንነካት ቻርቱ ይከፈትልናል ልክ እንደዚህ ከዛም አሁን ፊውቸር ላይ ቀጥታ አሁን በማርኬት ነው በማርኬት ነው አሁን መግባት የፈለግነው እዚህ ጋር እንትኗን ሊቨሬጇን እንቀንሳታለን ሁለት ወይ እናደርገዋለን ከዛ በኋላ ልክ እንደዚህ ካደረግን በኋላ ያለን ባላንስ እንግዲህ ያሳየናል ማለት ነው ኦኬ መጀመሪያ እዚህ ጋር ባላንሳችን ላይ ፕላስ ምልክቷን ነክተን ትራንስፈር እናደርጋለን ካለን ላይ እዚህ ጋር 5 USDT ያለች ስለዚህ እሷን ኮንፊርም ብዬ ትራንስፈር አደርጋታለሁ ፈን ሰክሰስፉሊ ትራንስፈር ይለኛል ማለት ነው በዚህ መንገድ ትራንስፈር ካደረግን በኋላ የተወሰነ ያክል አማውንቱን እንጽፋለን ማለት ነው መግዛት የምንፈልገውን ያክል አማውንት ማለት ነው ኦኬ አሁን እዚህ ጋር ያመጣልኝ ያልሆነው ምንድነው ሊቨሬጁን በጣም ቀንሾ ስለነበረ እና ያለኝ አማውንት ቢትኮይን ላይ ለመግባት ያው $5 መግባት ስለሚያስቸግር ነው ኦኬ አነስ ወዳሉት እንሄዳለን እነዚህን ካስገባን በኋላ እሺ አሁን ለምሳሌ እዚህ ጋር አነስ ባለው በዶግ እንገባለን እሺ አሁን በዶግ ስንገባ እንደምትመለከቱት አሁን ማክሲመም 400 ዶግ መግባት ይችላል ይለኛል እኔ አሁን ሊቨሬጁን ቀንሰዋለሁ ሁለት አድርጌ ሳደርገው እንደምትመለከቱት አሁን ኦኬ ስለዚህ አሁን እንደምትመለከቱት አሁን ምን ያክል ዶግሶችን መግዛት እንደምችል ያሳየኛል 100 ዶግስ ይለኛል ማለት ነው ሶ አሁን የተወሰነች ያክሏን ብቻ ነው ሪስክ ማድረግ የምፈልገው ስለዚህ 20%ን ሪስክ አደርጋለሁ ከዛ በኋላ ኦፕን ሾርት ለዋለሁ አሁን ለምሳሌ እኔ ሾርት ነው መግባት የፈለኩት ሚኒመሙ 100 ዶግ ነው ዶግስ ነው ያለኝ ያለው ስለዚህ በማርኬት አደርግና በፉሉ ገባበታለሁ ከዛ በኋላ ኦፕን ሾርት ብዬ ኮንፊርም አደርገዋለሁ ማለት ነው እንደምትመለከቱት አሁን ኦሬዲ ትሬዱ ኦፕን ሆኗል ማለት ነው ስለዚህ አሁን እንግዲህ እዚህ ጋር ፒኤንኤላችንን ፕሮፊት ኤንድ ሎዛችን እዚህ ጋር ያሳየናል እንዲሁም ደግሞ አጠቃላይ ፐርሰንታችን በምን ያክል ፐርሰንት እያደገ እንደሆነ የገባ ነው ትሬድ እዚህ ጋር ያሳየናል ማርጂን USDT እዚህ ጋር ያሳየናል ማርጂን ሬሽዮ 1.11% ይለናል አቨሬጅ ኢንትሪ ፕራይስ እዚች ጋር ያሳየናል ማለት ነው የገባንበት ኢንትሪ ፕራይስ እንዲሁም ማርኬት ፕራይሱ እዚህ ጋር ነው ማለት ነው ይሄ ኢንትሪ ፕራይሱና ማርኬት ፕራይሱ የገባችሁ ሾርት ከሆነ ማርኬት ፕራይሱ ሲያንስ ከገባችሁበት ከኢንትሪ ፕራይሱ እየወረደ በሄደ ቁጥር ፕሮፊት እየጨመረ ይመጣል እዚህ ጋር ማለት ነው ከፍ እያለ በሄደ ቁጥር ደግሞ ይሄኛው ከፍ እያለ በሄደ ቁጥር ደግሞ እየጨመረ ይሄዳል ሎንግ ስገቡ ደግሞ በዚህ የዚህን ተቃራኒ ማለት ነው ሊኩዊዲቲ ፕራይስ ደግሞ ይሄ መጨረሻ ያላችሁን ገንዘብ ሉዝ አድርጋችሁ እንትን የምታደርጉት ማለት ነው አካውንት በርን የምታደርጉት ደግሞ ወይንም ያላችሁን የገባችሁትበትን ያክል አማውንት ሙሉ ለሙሉ ሉዝ የምታደርጉት ደግሞ እዚህ ጋር ይሄ እዚህ ፕራይስ ላይ ሲደርስ ነው ማለት ነው ኦኬ እዚህ ጋር ደግሞ አሁን ባላንሳችሁ ላይ እዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው ሲቀንስና ሲጨምር ፊ የተወሰነ ያክል ቻርጅ ያደርጓችኋል ኦኬ በዚህ አይነት መንገድ እንግዲህ ትሬድ ማድረግ ትችላላችሁ ማለት ነው እዚህ ጋር ቴክ ፕሮፊት እና ስቶፕ ሉዝ ለማስቀመጥ ደግሞ ቲፒ ኤንድ ኤስኤል የምትለዋ ላይ ኮንፊርም የምትለዋ ኖ ሞር እንትን የምትለዋ ኦን እንደሆነች ኮንፊርም እናደርገውና እዚህ ጋር አሁን ታርጌት ፕራይሳችንን በፕራይስ ወይንም ደግሞ በፐርሰንት ቴክ ፕሮፊት ይሄን ያክል ፐርሰንት ለምሳሌ 10% ከሆነ 10% ሳተርፍ ዝጋልኝ ማለት ነው ያ ማለት እንግዲህ የገባሁበት ፕራይስ $5 ከሆነ የ$5 10% 0.5 ነው አሁን በ4.447 ስለሆነ የገባሁት በማን ነው $4 ከ47 ሳንቲም ስለሆነ የገባሁት ያሱ 10% 0.447 ነው ማለት ነው ስለዚህ እዛ ላይ ያን ያክል ሳተርፍ ይዘጋዋል ማለት ነው ራሱ እናንተ ኦንላይንም ሆኖ አትሆንም ይዘጋዋል እዚህ ጋር ስቶፕ ሉዝ ላይ ደግሞ ስናስቀምጥ ደግሞ ስቶፕ ሉዝራችንንም ከፈለግን በፕራይስ ከፈለግን እንደዛው በፐርሰንት ማስቀመጥ እንችላለን ማለት ነው ስለዚህ እዚህን ያክል ቀላል ነው ምንም የሚያደናግር ነገር የለውም ሌላኛው ደግሞ እንግዲህ ልክ ያተረፍነው ትርፍ በቅቶን ወይንም ምናምን መዝጋት ስንፈልግ ደግሞ እዚህ ጋር ክሎዝ የምትለዋን እናካታለን ከዛ በኋላ እዚህ ጋር እንዳለ በማርኬት ፕራይሱ ክሎዝ እንለዋለን ማለት ነው ኦርደር ሰክሰስፉል ይለናል ሶ አሁን እዚህ ጋር እንደምትመለከቱት ክሎዝ አድርገናል ማለት ነው እዚህ ጋር ፊውቸር የሚለው ላይ ከገባን በኋላ ይቺን የሂስትሪ ምልክቷን እንነካለን ከዛ በኋላ እዚህ ጋር ኦርደር ሂስትሪ የምትለዋ ላይ እንመጣና እንመለከታለን ማለት ነው አጠቃላይ ፕሮፊታችን 0.001 አትርፈናል ማለት ነው ያው የገባሁበት አማውንትም በትንሽ ሊቨሬጅም ስለሆነ የገባሁት ለዛ ነው እና በዚህ መንገድ እንግዲህ አትርፈናል ማለት ነው
እንግዲህ ይሄ በደንብ ቀለል ያለ ስቴፕ እንደሆነ ተስፋ አደርጋለሁ። ሌላ ደግሞ እንግዲህ እዚህ አሴታችን ላይ ከመጣን በኋላ እዚህ ጋር እንግዲህ ያሉን አማውንቶች በሙሉ በምን ክሪፕቶ ያዘን የሚለው ነገር እዚህ ጋር እናያለን። ምን ላይ ነው ያላችሁ? ፊቸር ላይ ነው፣ ስፖት ላይ ነው ወይንስ ሌሎች አካውንቶችም እዚህ ጋር ሲኖራችሁ እነዛ ላይ ምን ላይ ነው ያለው የሚለውን ታያላችሁ ማለት ነው። ከዛ ውጭ ደግሞ ከዚህ ገንዘባችሁን ለማውጣት ይቺን ዊዝድሮ የምትለዋን በመንካት እዚህ ጋር እንግዲህ ዊዝድሮ አድሬስ ላይ ወደም የምትልኩለትን ዋሌት አድሬሳችሁን እዚህ ጋር ታስገባላችሁ። እዚህ ጋር ኔትወርክ እንግዲህ ያው ኤክስቼንጅ እንደመሆናቸው ብዙ ኔትወርኮችን ሰፖርት ያደርጋሉ። ቲአርሲ 20 ኢአርሲ 20 ቢፒ 20 ፖሊጎን አርቢትሪየም ሶላና ኦፕቲሚዝ አቫላንቺ እንዲሁም ቶን የሚባሉ ኔትወርኮችን ለጊዜው ሰፖርት ያደርጋሉ። በየጊዜው ደግሞ አፕዴት ስለሚኖር ቼክ ታደርጉታላችሁ ማለት ነው። ሌላኛው እንግዲህ ቲአርሲ 20 ላይ ሲሆን እንደየኔትወርኩም ደግሞ ሚኒመም ዊዝድሮዋሉ ሊለያይ ይችላል። ስለዚህ የገባችሁ ቼክ ታደርጋላችሁ። አሁን ለምሳሌ እዚህ ጋር ፖሊጎን ላይ ሚኒመም ዊዝድሮዋሉ 20 ዩኤስዲቲ ሲሆን ቲአርሲ 20 ላይ ደግሞ ቲአርሲ 20 ደግሞ ሚኒመም ዊዝድሮዋሉ 10 ዩኤስዲቲ ነው ማለት ነው። እንዲሁም ፊያቸውም እንደየኔትወርኩ ይለያያል። አሁን ለምሳሌ ቲአርሲ 20 1.5 ነው። ፖሊጎን ላይ ደግሞ ስንመጣ ደግሞ 0.5 ነው። ስለዚህ እንደየኔትወርኮቹ ፊያቸው ስለሚለያይ ይህንንም ቼክ ማድረግ ይኖርባቸዋል ማለት ነው። እንዲሁም ደግሞ ኢንተርናል ትራንስፈር የሚባል አለ። ከዚሁ ከዊክስ አካውንት ወደ ሌላ ሰው የዊክስ አካውንት ትራንስፈር ስታደርጉ ማለት ነው። በዛ መንገድ ደግሞ ስታደርጉ ደግሞ ይሄ ሞር ይቀላል ማለት ነው። ፊም አይቆርጣችሁም፣ እንዲሁም ደግሞ ስቴፑም በደንብ ቀላል ነው ማለት ነው። ስለዚህ በዚህ መንገድም ዊዝድሮ ማድረግ የምትችሉበት ኦፕሽን አለ ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ እንደተመቻችሁ አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።